ሰላም። ዛሬ ደግሞ ስለ ኤር ኢምቦሊዝም እና ሄማቶማ ስለሚባሉት ነገሮች እስኪ አንዳንድ ነገር ልበላችሁ። ማለት ሄማቶማ እና ኤር ኢምቦሊዝም የተወሰነ የሚመሳሰሉበት ነገር አላቸው። ከመሳሰላቸው ጋር ግን የማያለያያቸው ነገር ብዙ ነገር አለ። ኤር ኢምቦሊዝም ብዙ ጊዜ ዳንጀረስ ሜዲካል ኮንዲሽን ነው። በምንድን ነው የሚከሰተው? ብዙ ጊዜ ዱሪንግ ሳምፕል ኮሌክሽን ሳምፕል ኮሌክት በምናደርግበት ጊዜ በተለይ ቬኖስ ሳምፕል ኮሌክሽን እና አርተሪ ሳምፕል ኮሌክሽን በሚደረግበት ጊዜ ነው። እና ይሄ ምንድን ነው? ልክ ኮሌክት ሲደረግ ሲሪንጁን ምንድን ነው ልክ ቬን ውስጥ ወይም አርተሪ ውስጥ ካስገባን በኋላ ወደዛው መግፋት፣ የዛን ጊዜ ኤር በብል ወደ ብለድ ሰርኩሌሽን ይገባል ማለት ነው። ስለዚህ ይሄ ብለድ ሰርኩሌሽን ምንድነው ከገባ በኋላ ምንድነው የሚያደርገው? ብሎኬጅ ነው የሚፈጠረው። ስለዚህ ብሎኬጅ ሲፈጠር ብለድ ወደ ቫይታል ኦርጋን መሄድ አይችልም ማለት ነው። ለምሳሌ ወደ ብሬን መሄድ አይችልም። ወደ ብሬን መሄድ ካቆመ ደግሞ ስትሮክ ይፈጠራል ማለት ነው። ወደ ሄርት መሄድ ካቆመ ሄርት አታክ ይፈጠራል። ስለዚህ እነዚህ ኮንዲሽኖችን በተለይ ብለድ ወደ ቫይታል ኦርጋን እንዳይሄዱ ብሎክ የማድረግ ሂደት ነው። ይሄ ደግሞ ኢንትራቫስኩላር ሲስተም ነው ብዙ ጊዜ እና ይሄ ፖቴንሻሊ ዳንጀረስ ነው በጣም። ስለዚህ እነዚህ ነገሮችን በተለይ ሳምፕል ኮሌክት ስናደርግና አይቪ ሴኩር ስናደርግ በደንብ መጠንቀቅ ያለብን ነገሮች ናቸው ማለት ነው። እና ሄማቶማ ያን ያክል ዳንጀረስ አይደለም። ያው ኬዙ ቢፈጠርም ብዙ ጊዜ ኤክስትራቫስኩላር ስለሆነ ብለድ ከቬን ወደ መስል መግባት ነው ብዙ ጊዜ። ስለዚህ ይሄ ያን ያክል ሰውነታችን የመቆጣት ምናምን ነገር ነው እንጂ የሚኖረው ያን ያክል ፖቴንሻሊ ዳንጀረስ እንትን አይደለም። ግን ሁለቱም ያው የመቆጣት እንትን አላቸው። ግን ይሄኛው ኤር ኢምቦሊዝም በጣም አደገኛ ነው። ስለዚህ በኤር ኢምቦሊዝም የተጠቃ ሰው ወዳው ሊሞት ይችላል። ከዛ ደግሞ ሜዲካሊ ማለት ትሪት ተደርጎ ሊድን ይችላል። በተለይ አርተሪ ከሆነ በጣም አደገኛ ነው። ሰውየው ኢሚዲየትሊ ሊሞትብን ይችላል። ስለዚህ እነዚህ ነገሮችን ሳምፕል ስንወስድ በተለይ ላብ አካባቢ ያለን ሰዎች በደንብ ሲሪንጁን አስተካክለን በደንብ ነገሮችን በደንብ ማስሄድ አለብን ማለት ነው። እና ምንድን ነው የሚያለያያቸው ብለን ካሰብ ኤር ኢምቦሊዝም ኢንትራቫስኩላር ነው። ብዙ ጊዜ ብለድ ማለት ወደ ብለድ ሰርኩሌሽን የሚገባው ብለድ ብዙ ጊዜ ኤሩ ወይም ኤር በብሉ የሚከሰተው ምኑ ላይ ነው? አርተሪ ወይም ቬነሱ ላይ ነው ማለት ነው። ኢንስቴድ ኦፍ ምን ላይ አይደለም መስል ላይ አይደለም ማለት ነው። ይሄኛው ግን መስል ላይ ስለሆነ ያን ያክል በጣም እንትን ላይሆን ይችላል ማለት ነው። እና ልዩነታቸውና በጣም እና ሳምፕል ኮሌክት ስናደርግ ወይም አይቪ ሴኩር ስናደርግ እነዚህን ነገሮች ከግምት ውስጥ አስገብተን መስራት አለብን ማለት ነው። አመሰግናለሁ።